ቆይ ልንገራችሁ ማለት እየሞከርኩ ነው። ኑሮን ለማሻሻል ላይታች እየፋተንኩ ደስታዬ እንዲሻሻል የነገን እያለሙ በሀሳብ ፈረስ ላይ ሩቅ እየጋለብኩ ነገን ለመቀየር ተጣለው እየሞከርኩ ነው ዛሬን አሸንፌ ነገ ለመድረስ ትናንት ያነባሁት እንባዬን ለማፈስ እየሞከርኩ ነው ያለፈውን ቁስሌን ህመሜን ለመሻር መጥፎ ትዝታዬን ዳግም እንዳይመለስ አርቄ ለማለት እየሞከርኩ ነው ችግር አስለቅቄ ተርላዬን ለመሳቅ ማን ሲቀመጣየህ ችግሩን አጣጥፎ ማነው ቤቱ የተኛ ችግርን አቅፎ ባይሞላለት እንጂ ያለው ባይሳካ እየሞከረ ነው ተረጋጋ። እሺ ቤተሰቦች ከዚህ በመቀጠል ይህች መልእክት አንዴ ስሙልኝና ጨርሳለን። ምናልባት ከዕለታት በአንድ ቀን በሰዎችም ፊት ሆነ ብቻዬን አምቼ አለያም ማስከፍቼ ሊሆን ይችላል። ሰው ነኝና እሳሳታለሁ። ከፊታችን በጣት የሚቆጠሩ ቀናት የቀረው የረህመቱ ረመዳን ወደኛ እየተቃረበ ነው። ታዲያ በዚህ በተከበረው ወር ያማሁክን፣ ያስከፋሁክን፣ ያበሳጨሁክን ለአላህ ብለህ ይቅር ትለኝ ዘንድ ጠይቃለሁ። እኔ ለአላህ ብዬ ይቅር ብዬካለሁ። አንተም ይቅር ካልከኝ ይህንኑ መልእክት ደግመህ ላክልኝ። በስልኬ ውስጥ ላሉ ጓደኞቼ በሙሉ ይህን መልእክት ልኬያለሁ። ስጦታ ሳይሆን የዓለም ስልጣን በቁጥጥር ስር የሆነው አምላክን በመፍራት ነው። አንተም ለጓደኞችህ በሙሉ መላክ አትዘንጋ። ይህ ድምጽ የይቅርታ ጥሪ ነው። ይቅር በለኝ ወንድሜ፣ ይቅር በለኝ እህቴ።